Musulum orthodoxy ሰው fins kukus ነፃ ፈቃድ wakafada. አለው። የፈለገውን ሃይማኖት ሊከተል ይችላል። ይሄን እግዚአብሔርም አልከለከለው። ነፃ ፈቃድን ሰጥቶታል። የፈለገው ሙስሊም ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ እንደዛም ደግሞ አማኝ ሊሆንም ይችላል። የፈለገው ነገር መሆን ይችላል። እግዚአብሔር ለሰው ነፃ ፈቃድ ሰጥቷል። ሰው ወደ ፈለገው መንገድ መሄድ ይችላል። ነገሩ ግን እግዚአብሔር ቃል የሚለው አያዋጣም ነው የሚለው። አንድ እግዚአብሔር ነው ያለው፣ ሁለት እግዚአብሔር የለም። አንድ እግዚአብሔር ነው ያለው፣ አንድ መንገድ ነው ያለው፣ ሁለት መንገድ የለም። ከእግዚአብሔር የተሰጠ አንድ መንገድ ነው ያለው። ወደ ዘላለም መሄጃ መንገድ አንድ መንገድ ነው የተሰጠው። ወደ ፈለገው ሰው መሄድ ይችላል። ፈለገው ኦርቶዶክስ፣ ሙስሊም፣ ዋቂ ፈታ። ስለዚህ ከእግዚአብሔር የተሰጠ አንድ መንገድ ነው ያለው። አንድ መንገድ ነው ከእግዚአብሔር የተሰጠ። እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ካልተቀበልክ ኦርቶዶክስ ልትሆን ትችላለህ፣ ሙስሊም ልትሆን ትችላለህ፣ ዋቂ ፈታ ልትሆን ትችላለህ፣ ጴንጤ ልትሆን ትችላለህ፣ ክርስቲያንም መባል ትችላለህ። ይሄ የመዳኛ መንገድ አይደለም። የመዳኛ መንገድ አንድና አንድ ነው። እሱም ክርስቶስ ኢየሱስ ነው። መንገድ እኔ ነኝ ብሎ ተናገረ ጌታ ኢየሱስ ክርስቶስ። መንገድ እኔ ነኝ። አሁን ሰው ወዴት ሰውን እየጠራ ያለ? እስላም ወደ እስላሙ ይጠራል፣ ኦርቶዶክስ ወደ ኦርቶዶክስ ይጠራል፣ ጴንጤ ወደ ጴንጤ ይጠራል፣ ክርስቲያን ወደ ክርስቲያን ይጠራል። ሌላም በለው። አሁን ጥሪ ወዴት ነው? ወደ እግዚአብሔር ወይ ወደ ሰው ወይ ወደ ተቋማት? ይሄን መለየት አለብህ። የሚጠራ ማን ነው? ሰው ነው ወይ ተቋም ነው ወይ እግዚአብሔር ነው? እግዚአብሔር የሚጠራ ከሆነ እግዚአብሔር በልጁ በኩል ይጠራል። ና ወደኔ ይላል እግዚአብሔር ብሎ ይጠራል። በማ በኩል? በልጁ በኩል። ልጅ ያለው ሕይወት አለው። ልጁን የሌለው ሕይወት የለም። የክርስቶስ ካጂ ማን ነው? የእግዚአብሔር ካጂ ማን ነው? ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ያልተቀበለ ነው። ጌታ ኢየሱስ ክርስቶስን እውነትና መንገድ ነው ብሎ እሱን ያልተቀበለ ሁሉ ካጂ ናቸው። አንደኛ ዮሐንስ 2:22 ላይ ማየት ትችላላችሁ። ልጅ የሌለው ሕይወት የለውም። ክርስቶስን ያልተቀበለ